መጽሐፉ ምን ይላል? ሰው እውቀትን ከማጣት የተነሳ ጠፍቷል ይላል። ሰውን የሚያጠፋው ማንነቱን ባለማወቁ ነው። ዲያብሎስ አጠፋው አይልም። ዲያብሎስ ብቸኛው ጉልበቱ ማታለል ነው እንጂ በእኛ ላይ አንዳች ስልጣን የለውም። ስለዚህ ከዲያብሎስ መታለል ማምለጥ ምንችለው በእውቀት ነው። ማወቅ አለብን። ማን መሆናችንን ማወቅ አለብን። ማን መሆናችንን ስናቅ፣ ስልጣናችንን ስናቅ የዲያብሎስን ውሸት ከመቀበል እንታቀባለን ማለት ነው። እግዚአብሔር ማንነታችንን ስናውቅ መናገር የሚገባንን ነገር እንድንናገር ምን እንዲሆንልህ ትፈልጋለህ ይላል። ያለህበትን ችግር ንገረኝ አላለም። ምን እንዲሆንልህ ትፈልጋለህ ነው የሚለው። ዲያብሎስ ምን ብሎ ያስተምረናል? ያላችሁበትን ሁኔታ ለእዝጌር ተናገሩ ብሎ የሚያስተምረው እሱ ነው። በቃ እዝጌር እንደው እንዲያዝንላችሁ እንዲራራላችሁ 30 ቀን 40 ቀን ጾም ጸሎት ያዙ ይላል። ጾም ጸሎት እግዚአብሔርን አይቀይረውም። እግዚአብሔርን የሚያነቃቃው የጾም ጸሎት የለም። ጾም ጸሎት ቢያነቃቃ የሚጾመውን የሚጸልየውን ሰው ነው። እኛን ከተኛንበት ያስነሳናል እንጂ እኛን ለመንፈስ ዓለም የነቃን ያደርገናል እንጂ እግዚአብሔርን አያነቃውም። የሚነቃ እኮ የተኛ ነው። ተኝቶ ማያቅ እንዴት ነው የምታነቁት? እግዚአብሔር ምን እንዲደረግላችሁ ትፈልጋላችሁ ይላል። ያላችሁበትን ችግር ተናገሩ አላለም። ችግራችንን መናገር ጸሎት አይደለም። ችግር መናገር ዝም ብሎ ይሄ ወራዊ ሪፖርት አቤቱታ ሳምንታችን እንዴት እንዳሳለፍን ለሰው ማውራት ሊጠቅመን ይችል ይሆናል፣ አላውቅም። ግን በእግዚአብሔር ዘንድ ምንም ተፈላጊ አይደለም። እግዚአብሔር ይፈልገው ምን እንዲደረግልህ ትፈልጋለህ ነው። እንዲደረግልህ የምንፈልገው ምንድን ነው? አይ ዘንድ አለ ያ ሰው። ያ ትልቁ ጸሎት ማለት ያ ነው። አይ ዘንድ እፈልጋለሁ ማለት ጸሎት ነው። አይ ዘንድ እፈልጋለሁ ማለት ጸሎት ነው። እንዲሆንልኝ እፈልጋለሁ ማለት ጸሎት ነው። እግዚአብሔር ለመሆኑ እኛን መጠየቅ ምን እንዲደረግላችሁ ትፈልጋላችሁ ብሎ መናገሩ መጠየቁ ምን አስፈለገው? ዝም ብሎ አያደርግም እንዴ? ኤልሻዳይ አይደለም እንዴ? አንዴ ብዙ ጊዜ የምንዘነጋው ነገር እግዚአብሔር መንፈስ መሆኑ ነው። በምድር ላይ ለመስራት ስጋ ለባሽን እግዚአብሔር መጠቀም አለበት። ከስጋ ለባሾቹ ከለባሽ ደግሞ ሰው ነው። እግዚአብሔር በምድር ላይ ስራን ለመስራት የግድ ስጋ መልበስ ነበረበት። በምድር ላይ መልካምን ለማድረግ ጤንነትን ለማስፈን በህይወቴ የኔን አንደበት ነው የሚጠቀመው። ዲያብሎስ በምድር ላይ ክፉን ነገር ለመስራት የኔን አንደበት ነው የሚጠቀመው። ስለዚህ ነው ምን እንዲደረግልህ ትፈልጋለህ? ያንን ስልጣን ተጠቅሜ ይሄንን ቃል አወጣለሁ ማለት ነው። የኛ ቃል ይፈጥራል። የኛ ቃል ሲፈልግ ከዲያብሎስ ሲማር ክፉን ነገር ይፈጥራል። ከእግዚአብሔር ሲማር መልካምን ነገር ይፈጥራል። ከዚህም የተነሳ ነው ፓወርፉል መሆናችንን ምን ያህል ጉልበታችን የማድረግ አቅማችን በምድር ላይ ትልቅ እንደሆነ ስላላወቅን ዲያብሎስ ስላታለለን እኛ ስልጣን እንደሌለን ባለስልጣን ፈላጭ ቆራጭ የሆነውን ሰዎች ለማኝ ባለኮሮጆ አድርጎ ሁል ቀን ተለማማጭ አድርጎ ግራ እያጋባ ያኖረናል። ስለዚህ እንንቃ። ምን እንዲደረግላችሁ ትፈልጋላችሁ አለን እንጂ ያላችሁበት ስቃይ ምን ይመስላል አላለንም። ስለዚህ እንዲደረግልን የምንፈልገውን ነገር እንናገር። ያ የተናገርነው ነገር ይሆናል፣ ይፈጠራል። አንደበታችን ቃላችን ይፈጥራል፣ የባለስልጣን ቃል ስለሆነ